ምን ሆኖ ነው? መንገድ ላይ ሲያልፍ የስጢፎን ዘፈን ሰምቶ ነው። አሁን በጣም መርገብገብ ጀመረች። ክንፏ ተበጠሰ። ማርያምን እንዴ! ወንዶች በሴቶች ተገደል መደፈር የለብንም። ገጀሪት ለፍርድ ዛሬ በተለይ ተቅረብልኝ። የሴት ምንዋ ነው የሚመቹት? ከጡት በላይ የምወደው ዳሌ ነው። ደንደን ያለ እርሶ ሴትዮ ፔስታል ይዘው ነው ያሉት? ወይኔ ወይኔ! የሰፈሩን ሴቶች ሁሉን የሚጀነጅነውን ልጅ ማን ብለው ሰየሙት? ናቲ ናቲ እንዳሰማ ቤቲ። ደግሞ ብለህ ብለህ ሳር መብላት ጀመርክ? እባክህ ትንሽ ወፈርኩ እና ሚስቴ ቀንስ ስላለችኝ ዳይት ጀምሬ ነው። ቅዳሜ የትኛው ክለብ እንሄዳለን? ዳንስና የወንድ ጓደኛ እንፈልጋለን። አዎ በጣም አስደሳች ይሆናል። ሰላም፣ እኔ ቢግፉት ነኝ። ዛሬ በአዲስ አበባ ነኝ። የኮሪደር ልማት እንዴት እየሄደ ነው? ሆላ እናት ወደ ጉድጓድ ገባች። ኢትዮጵያ ውስጥ መኖር ተስማምቶኳል? ኢትዮጵያ ራሱ ቢመቻት ከኢትዮጵያ ትወጣለች። መታወቂያ የለኝም። ከጫካ የወጣሁት በቅርብ ነው። ከመታሰር በፊት አንድ ነገር ብትሰጠኝ ይሻላል። መታወቂያ ካርድ ከቀበሌው ማግኘት አለብኝ። መንጃ ፍቃድ አለ? መታወቂያ ለማግኘት መንጃ ፍቃድ ያስፈልጋል። ከመናደዴ በፊት ወደ ጫካ ብመለስ ይሻለኛል። እንግዲህ በጣም አሪፍ መኪና ነው። እንዴት ነው? ነዳጅ ትበላለች እንዴ? አረ ነዳጅ ብትጨርስ ራሷን አትቆምም። ሼም ይዟት ትሄዳለች። አይ የዘንድሮ ደላላ። ጋይስ እስኪ ምስት ፈልጉልኝ። መልኳ ከፈምንስ ሴቶች መለስ ካለ በቂ ነው። በተሰብ ምንድነው ይሄ? ለምን ከኔ ጋር አትለምንም? አሁን በተሰማ ዜና አንድ ወጣት ጮክ ብለህ ዘፍንክ በሚል ታስሯል። ኦፊሰር የስጢፎን ዘፈን ጫክ ብሎ በመዝፈን የግድያ ሙከራ እያደረገ ነበር። እስቲ ስለ ትዳር ምክር ይስጡን። ከማግባታችሁ በፊት በደንብ ንፉ። እሙሙ ጮማ የለውም። ዝም ብለህ ንፋ። ያገኘሁን ንፋ። ማማ ምን ሆነው? አዲሱ የስጢፎ ዘፈን ከመለቀቁ በፊት ጆሮ የላድም ብዬ ነው። ይሄን ብላ ጋሼ ትላንት ሚሊኒየም አዳራሽ ተቃጠለ። ምክንያቱን ያውቃሉ ወይ? ያው ስጢፎ እያቀረበ ነበር። መጥፎና ጥሩ ዜና አለኝ። መጥፎ ዜና ምንድነው? ሁለቱም እግሮች መቆረጥ አለበት። እንዴ ጥሩ ዜናው ምንድነው ታዲያ? አይ እዛኛው ክፍል ጫማህ የሚገዛ ሰው ተገኝቷል። ጋሼ ጥሩ ምክር እስቲ። ፋራ ከሚስመኝ አራዳ ይንከሰኝ ይሉ ነበር አባቴ። ፋራ ኬክ አይብላ፣ ከበላም ይነቀው። ስማ ስጢፎ እኮ ነኝ። 1 ሚሊዮን ብር የወጣበት ስራ ነው። ቀልድ አይደለም። ሽቶ ቤት መሰለኝ። 1 ሚሊዮን ብር ወጥቶበት የ100 ሚሊዮን ህዝብ ጆሮ ሊደማ ነው። በ100 ብር ኤርፎን ሰማልሃል። ይሄው የልጄ ዲግሪ ወሰዱት። 5 ዓመት አስተምሬው ገንፎ ውስጥ ሽንኩርት ካልጨመርኩ። ይሄው የልጄ ዲግሪ ወሰዱት። 5 ዓመት ፉድ ኢንጂነሪንግ አስተምሬው ገንፎ ውስጥ ሽንኩርት ካልጨመርኩ። አባባ ለወጣቱ ትውልድ ምን ይመክራሉ? የኔ ልጅ እናት አባትህን አክብር፣ ትባረካለህ፣ ሁሉም መልካም ይሆንልሃል። የቤት እንስሳቶችን አስወጥቶ የዱር እንስሳትን የሚተካ የኮሪደር ፕሮጀክት እንቃወማለን። ለመላው ከተማ ውስጥ ውር ለምትሉ የዱር እንስሳት ኮሪደሩ እኛን ያፈናቀለው እናንተን ለማስገባት ነው እንዴ? ይሄው ልክ ወንድሜ ሴት ልጅና ድመት በበሉበት ቤት ነው የሚያድሩት። ስቴይ ሲግማ ምን መሰላሽ እህቴ፣ ወንድ ልጅና የኪራይ ቤት የኔ ያባል። ጋሼ የአራዳ ትርጉም
ጫት ካልቃምክ፣ ቅመ ካልጨበስክ፣ ከርቸሌ ካልገባክ፣ ጫማ ካልሸተተ ምኑን አራዳ ነህ? ዛሬ ቭሎግ ነው፣ ተመልከቱት። ምርጥ ቪዲዮ ነው። እኔ ነኝ የገበያዋ ንግስት። አንተ ሙዝ ስንት ነው? አንተ ስንት ነው? ሙዝ ስንት ነው? ግን ብር የለኝም እንዴ? ይሄ ልብስ ያምርብኛል አይደል? እንዴ ይሄ በቆሎ በጣም ነው የሚጣፍጠው። ያን ልጅ እዩት እንዴ! የአንድ ሰው ቆሎ ነው የሚበላው። የመጀመሪያ ዳቪ ቪዲዮ ነው። ይቅርታ አድርጉልኝ። ማልዶ ተነስቶ መስራት እኮ ከባድ ነው። አንድ ቀልድ ልንገራችሁ። ሁለት ጓደኛሞች ናቸው። ከዕለታት አንድ ቀን ምሳ ሊጋብዘው ወደ ቤት ይሄዱ እና ቤት ከደረሱ በኋላ ምሳ በልተው ቡና ጠጥተው ቁጭ እንዳሉ እንግዳው ሰውዬ የጓደኛውን ሚስት በፍቅር ተመስጦ ያያታል። ይህን ያስተዋለው የቤቱ አባወራ ለእንግዳው በንዴት እንዲህ ይለዋል። አይዋ በላህም አይደል ጠጣህም አይደል ውልቅ አለው። መንግስት ቀንና ሌሊት እሰራለሁ ይላል። አጣርቼዋለሁ። እውነት ነው። በቀን ገንዘባችሁን ይወስዳሉ፣ በሌሊት መብራታችሁን። ደሃ ከምታገቢ ወይስ ዝንጀሮ? ዝንጀሮ። ዝንጀሮ። ለእንቁላል ይሄን ያህል ብር? ቆይ እንዴት ነው የጠግብሽው? ማንነኝ ብለሽ ነው የምታስቢው? አሁን ሁለት እድል ብቻ ነው ያለሽ። ወይ ትሰየፊያለሽ ወይ ብር ቀንሽ። ደግሞ ብለህ ሳር መብላት ጀመርክ? ባክህ ትንሽ ወፈርኩ እና ሚስቴ ቀንስ ስላለችኝ ዳይት ጀምሬ ነው።